አንመራም በቅባት አንመራም ኦርቶዶክስ ተዋህዶ ብቻ ሃይማኖት ኦርቶዶክስ ነው። ኦርቶዶክስ ማለት ነው። ኦርቶዶክስ ሃይማኖትና ቅባት ሃይማኖት ተቀባት እንጂ አልተወለዳትም አልተዋዳትም የሚባል ነው። እና እኚህ በምስሉ ላይ የምትመለከቷቸው ሊቀ ጳጳስ ብፁዕ አቡነ ቶማስ ይባላሉ። የምስራቅ ጎጃምና የአዊ መተከል ሀገረ ስብከት ሊቀ ጳጳስ ናቸው። በአሁኑ ሰዓትም ለምን ህዝቡ ተነሳባቸው? ቤተክርስቲያንን መታደግ የምንችለው እኛና እኛ ባለማህተቦች አንድ ስንሆን መረጃውን ለአባቶቻችን ማድረስ ስንችል ብቻ ነው። በአሁኑ ሰዓት ላይ በቅባት እምነት ተከታዮች ቤተክርስቲያንን እየሞሏት ይገኛል። ህዝቡም ተቃውሞውን እያሰማ ነው። የቤተክርስቲያንን ቀኖናና ስርዓት ጠብቀው የሚያስተምሩ መምህራኖችን እያፈናቀሉ የቅባት እምነት ተከታዮችን እየጠቀጠቁበት ቤተክርስቲያን ውስጥ ይገኛል። ቤተክርስቲያናችንን ከመፍረስ እንታደጋት። ምዕመኑም ጥሪውን አቅርቧል። ከጎናቸው እንሁን፣ ድምፅ እንሆንላቸው። የቅባት እምነት ከቤተ ክርስቲያናችን ለአንዴና ለመጨረሻ ጊዜ መውጣት አለብን። ውድ ቤተሰቦቼ እንደምን አላችሁ? ዛሬ እንግዲህ እጅግ አንድ አሳሳቢ ደረጃ ላይ የደረሰውን በኦርቶዶክስ ጥላ ስር ተጠልለው የቅባት ሃይማኖትን እያራመዱ የሚገኙትን አስመልክ የሚያደርጉትን ሴራ ሁላችኋለሁ። አንተ እንዲህና መሰል ቪዲዮዎች ቶሎ እንዲደርሳችሁ ለቤቱ አዲስም ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አድረጋችሁን እንዳትረሱ እንላለን። አደረጋችሁ ደግሞ እጅግ ከልብ አመሰግናለሁ። በቪዲዮው እንደተመለከታችሁት በምስራቅ ጎጃም ሀገረ ስብከት የሚገኙ ኦርቶዶክሳውያን በነቂስ በመውጣት በቅባት አንመራም፣ እምነታችን ኦርቶዶክስ ተዋህዶ ነው እያሉ ድምፃቸውን በጎዳና ከፍ አድርገው እያሰሙ ይገኛሉ ማለት ነው። እንግዲህ በዚህ ጉዳይ ወይም በዚህ ዙሪያ የሚመለከታቸው አካል በተለይ ደግሞ የሀገረ ስብከቱ ሊቀ ጳጳስ በዚህ ጉዳይ ብፁዕ አቡነ ቶማስ ምንም ያሉት ነገር የለም። እንግዲህ የበግ ለምድ ለብሰው የቤተክርስቲያንን ምዕመን ከማሳደድ አማኝ መስሎ እምነታቸውን ሸርሸር ብትታቀቡ እንላለን። በዚህ የተነሳ እምነት ምንድነው ማለት ቅባት እምነት ምንድነው የሚለውን በጥቂቱ አቀርብላችኋለሁ። እስከ መጨረሻው ድረስ እንግዲህ የቅባት እምነት መምህራንና የተሐድሶ መናፍቃን ተመሳሳይነት ምን ይመስላል የሚለውን እንመለከታለን። የቅባት መምህራን ነን የሚሉት ከተሐድሶ መናፍቃን ጋር ምን ያመሳስላቸዋል የሚለውን ትንሽ ነገር እናያለን። ቅዱሳት መጻሕፍት ትርጓሜ በተለይ የአዋልድ መጽሐፍ ወይም ቅዱሳት መጻሕፍት የምንላቸውን እነሱን ትርጓሜ ሙሉ በሙሉ አይቀበሉም። እነዚህ የቅባት እምነት አራማጆች 80 አሐዱንና ሌሎች አዋልድ መጻሕፍትን እንቀበላለን ይላሉ። ነገር ግን በእነዚህ ቅዱሳት መጻሕፍት የተቀመጡትን ትርጓሜዎችም ከመመልከት ይልቅ ትርጓሜያቸውን ትተው የመጻሕፍትን ትርጓሜዎች በትርጓሜ መጻሕፍት ከተቀመጡት ይልቅ ለራሳቸው ትርጓሜ ሲሰጡ የተቀመጡትንም የትርጓሜ መጻሕፍት ሲነቅፉ ወይም አንቀበልም ሲሉ እናያለን ማለት ነው። ታዲያ ተሐድሶ መናፍቃንም የትርጓሜ መጻሕፍትን እንደማይቀበሉ እናውቃለን። የመጻሕፍት ጉባኤ ቤትንና መምህራንን አይቀበሉም። የመጻሕፍት ትርጓሜ ቤተ መምህራን የመጻሕፍት ትርጓሜ ቤት መምህራን የረቀቀውን አጉልተው የራቀውን ደግሞ አቅርበው ተርጉመው የሚያስተምሩ መሆናቸው ለማንም የተደበቀ ሚስጥር አይደለም። ይሁን እንጂ እነዚህ ሰዎች ተርጉመው የሚያስተምሩ መምህራንን መቀበልና በጉባኤ ቤት ከነርሱ መማር አይፈልጉም። እንዲያውም ከጥንት ጀምረው ብራና ፍቀው ቀለም በጥብጠው መጻሕፍትን ተርጉመው ያቆዩንን ቅዱሳን አባቶቻችንን በተዋህዶ ከበረ የሚሉ ሚስጥር ሳይጠነቅቁ ትርጓሜ ሳያውቁ ስለቀሩ ነው ብለው እየናቁ እነርሱ ግን መጽሐፈ ትርጓሜ ቤት ገብተው ትርጓሜውን ተምረው አያውቁም። ነገር ግን መጻሕፍትን እንተረጉማለን ይላሉ። እኛው ቤት ተቀምጠው የኛ የሆነውን ይሳደባሉ። እነዚህ ሰዎች ታዲያ ክርስቲያናዊ የሆነውን ትውፊት፣ ቅርስ፣ ባህል፣ ይትባህል፣ ክህነት በአጠቃላይ ኦርቶዶክሳዊነትን ከነሙሉ ማንነቱ የተቀበሉት ከኦርቶዶክስ ተዋህዶ ቤተክርስቲያን ነው። አሁን ግን እኛው ቤት ናቸው። ነገር ግን ኦርቶዶክስ ተዋህዶ የሆነውን እምነት ግን ሲነቅፉና ሲሳደቡ ለልባቸው ልብ ሰጥተውት ይችን ቅድስት እምነታችንን የሚሳደቡ እርስ በርሱ የሚጠላ
ወልድ አብ የሚባል መጽሐፍ አሳትመዋል። ሊቃውንት አባቶቻችንን እና አቡነ ጎርጎርዮስ ካልዕን ሳይቀር ሲሳደቡ እየታዘብን ነው። ታዲያ እነዚህ ተሐድሶ መናፍቃንም እኛው ቤት ተመግበው እያስቸገሩ እንዳሉም የታወቀ ነገር ነው ማለት ነው። ሐሰት ይደፍራሉ። ተሐድሶ መናፍቃንም ይህንን እንደሚያደርጉ የታወቀ ነው። ድንበር ለማጥፋት ይለፋሉ። እነዚህ ሰዎች ድንበር ለማጥፋት የሚጥሩት እንዴት ነው ብትሉኝ ይህንን የምንረዳው አስተምሯቸው ነው። ይህም ተዋህዶና ቅባት የሚባሉት ቃላት ሚስጥር ናቸው እንጂ ሃይማኖት አይደሉምን ለማለት መጠሪያነት ልንጠቀምባቸው አይገባም ይላሉ። ይህም ዓላማው ሁለታችንም እጅግ የተለያየ ዶግማዎችን እየተከተልን ነገር ግን ሁለታችንም ኦርቶዶክስ ተብለን እየተጠራን ልዩነት የሌለው አንድ አይነት ስም እንዲኖረን ከመሻት የመጣ ነውም ይላሉ። ይህ ግን ፈጽሞ ሊሆን ደግሞ አይችልም። ለኛ ተዋህዶ የተባልንበት ምክንያት ስጋ በተዋህዶ ከበረ የሚለው ሚስጢር ስለሚመለከተን ነው፣ ስለምናምንበትም ነው። እነርሱ ደግሞ በቅባት መንፈስ ቅዱስ ከበረ የሚለው ሚስጢር ስለሚመለከታቸው ስለማያምኑበትም ነው። ስለዚህ በቅባት ስም እንጠራቸዋለን ማለት ነው። ባጭሩ ቅባት እምነት የቅዱሳን መጻሕፍት ወይም ትርጓሜ የመጽሐፍ ቅዱስ ትርጓሜ አይቀበሉም። ነገር ግን 80 አሐዱ መጽሐፍ ተቀብለናል ይላሉ። ውስጣቸው ግን ሲገባ ሲመረመር ከመናፍቃን ምንም የሚለዩበት ነገር የለም ማለት ነው። ስለዚህ ሁላችንም ከእንደዚህ አይነት ካዲ ከሆነ እምነት ራሳችንን ልንጠብቅ ይገባል እላለሁኝ። አመሰግናለሁ። ቤተ ክርስቲያንን ከመፍረሷ በፊት እንታደጋት። ይህንንም እንደተራ እያያችሁ እንዳታሳልፉት። ባለማህተብ ሆናችሁ ሊቃነ ጳጳሱ አባ ቶማስ ቤተ ክርስቲያንን የበግ ለምድ በመልበስ አሳልፎ እየሰጣት ነው። የቅባት እምነት ተከታዮች እኔ እንኳን የዛሬ 3-4 ዓመት ሳቃቸው 2% እንኳን አይሆኑም ነበር በምስራቅ ጎጃምና በምዕራብ ጎጃም። በአሁን ሰዓት ላይ ግን ቁጥራቸው እጅግ በጣም እየበዛና ቤተ ክርስቲያንን እያፈራረሷት ይገኛሉ። ለዚህም ተጠያቂ የሚሆኑት አባ ቶማስ ናቸው። በክርስቶስ አምላክነት አያምኑም። የቅባት እምነት ተከታዮችንም ሆነ ቆጋዎችንም አያወግዙም። እንዳውም ቤተሰቦቻቸው በሙሉ የቅባት እምነት ተከታዮች ናቸው። ይህ ብቻ ሳይሆን ደግሞ የቅባት እምነት ተከታይ የሆኑትንም ደግሞ ይደግፋሉ።